ኦሮሞም ይመለከተኛል ህዝቡ ማለት ነው። ግን ዳይፐር ሆናችሁ ገረዱላችሁ ለመጣችሁ ሰዎች አይመለከተኝም። እኔ ደግሞ ጽድት ያልኩኝ የኩሩ አማራ ፋኖ ነኝ። አረና አዲስ ተባሪ ግን የኦሮሞን ህዝብ በሙሉ አልጨፈጭፍም። ዳይፐሮችን ነው እንጂ የኦሮሞ ህዝብ ንጹሃን ህዝብ ህብረተሰብ ስላለ ሁሉንም አልፈጭም። ግን ደግሞ አንተንና መሰሎችን መስሎ የመጡ ሽልጥልጦች ካሉ እናቴ ኩሩ ፋኖ የምትወልድ እናት ነች። በአንተ ልክ አትለካም። እሺ እና ዙሮ የምትሰም በሐሳብ የማሸነፍ ዘዴ እናትሽ ትበዳ ደንቆሮ ምናምን ይሄ የትንሽነት ወይም ደግሞ የጠባብ አስተሳሰብ መገለጫው ስለሆነ ዶንት ወሪ አባውት ኢት። ለዚህ ምንም ቦታ የለኝም። ግን እዚህ ጋር የምትናገረው ነገር ካለ ሐሳብና ለማሸነፍ ይሄኛው ስድብ ለኔ ምንም አይደለም። ምክንያቱም ከጠባብ ሳይኮሎጂ የመጣ ይቀር እንመልስልሃለን። ከዛ ውጭ ግን የመለስ ስድብ የሚመጣ ነው ምንም አይገርመኝም። እዚህ የሚያልቀው ለአማራ ክልል ማዳበሪያ እንደመጥፋቱ የሰው ልጅ እንደ ማዳበሪያ ቢቆጠር ኖሮ እኮ አማራ ክልል የተቀበረው አያ መኮንን እንግዲህ አስብ። እዚህ መጣችሁ አለቃችሁ እኮ ይሄው እኛ ኦሮሚያ ክልል ተነስተን እናንተ ይሄው ስማ አዳምጥኝ። እሺ ተረጋጋ እንጂ ምን ነው ከኦሮሚያ ክልል ተነስተን እስከው ይሄው ሁላችሁም የእናንተ ሀገር ይዘ እየጠበቀን ያለው እኛ ነው እየመራ ነው ያለው እናንተን ሁላችሁም ማለት ንገር ያስገረግጬ ምን አላችሁ እናንተ አሁን ቤትም ምንም ከጫካ ውስጥ ምን አለ እናንተ ከጫካ ራሱ እኛ ይሆናል አሁን በቅርብ ጊዜ ማለት ጠብቁት የት እንደምትኖራችሁ የት እንዳላችሁ ሁሉም አቅን እናውቃለን አውቀን ነው እንደዚህ ዝም አለን እየጠበቀን ያለው እናንተን ለካ መከላከያ ሰራዊት መስለኝ ነው ሌላ እንትን ትርፋ እንጀት መከላከያ ነው መጀመሪያ ስማ እኔ የፈለገ ነገር ይሁንኝ ምን አስጠይቅ መከላከያ ነው ወይ እሺ መከላከያ ነው ካልክ እናውራ አዎ መከላከያ አዎ እሱ ነው የአብይ አህመድ አያ መኮንን ቀጥል ይኸውልህ አያ መኮንን አንድ ነገር ልንገርህ አንተ ከኦሮሚያ ተነስተ አማራን ክልል ትግራይን ክልል ደቡብን ክልል ላጠፋ ነው አልክ ግን መከላከያን የማውቀው ዳር ድንበር ሲጠብቅ ኢትዮጵያን ሲጠብቅ ነበር ግን የአብይ አህመድ ገረድና የነሽመልስ አብዲሳ ገረድ መሆንን የማውቀው ደግሞ ለዚህ ነው አንገረድ አንተ መከላከያ ሳትሆን አያ መኮንን አህያ መኮንን ማለት ይኸውልህ ድልዳሏ የጫራ አህያ አንተ የአብይ አህያ የግለሰብ አህያ የነሽመልስ የነባጫ በጭባጫው የነዚህ የነ ማን ነው ፈርሷል ብርሃኑ ጁላ የነ ፈርሶ መደላድልና አንተ መላስህን አሳራ ራሱ አይል ለምን አንተ እንበጣበጣለን ግን ቆይ እኔም ይገርመኝ ነገር እርስ በርስ እኮ እየተባላን ነው እርስ በርስ አይደለም ኦሮሚያ ክልል እርስ በርስ እየተባላ ነው ያልተገረዘው የአረባክ ሽመልስ አብዲሳ ምንሻ ነው ወይም መከላከያ የአብይ አህመድ የተገረዘው ግን ጀግናው የኦሮሞን ህዝብ የሚጠብቀው ግን ከጃልመሮ ጋር ነው አንተ ቆሻሻ የኦሮሞ ህዝብ እኮ ዛሬ እንደ ልብ የሚያወራበት የሚናገርበት የለም ትንሽ የአብይ አህመድ ዘመዶች ማዳበሪያ በነፃ ሊሰጡ ይችላሉ ወይም የሆነ ነገር ታረግ ትችላል ከዛ ውጭ ግን ማለት ነው የኦሮሞ ህዝብ እየተሰቃየ ነው የኦሮሞ ህዝብ መጀመሪያ የኦሮሞ ህዝብ እየተሰቃየ ነው የምልህ የኦሮሞ ህፃንና ወጣት የድሃ ልጅ እየመጣ አማራ ክልል እያለቀ ነው መጀመሪያ ለኦሮሞ ህዝብ ቁም እኛን አማራ ክልል መጨረስን ተው የአማራ ክልል አሁን መከላከያ መጥቶ ይገለናል ሳይሆን አሁን የአማራ ህዝብ እያተነተነ ያለው እናንተም በመቅበር ነው የሰለቸው እናንተም በመቅበር ነው ከዛ ውጭ አንድ ልንገር ብሔር የኛ የብሔር ጥላቻ የለንም ግን የብልጽግና አንደኛው ቀንደኛው ጠላታችን ብልጽግና ነው ብልጽግናን የሚወድ ማንኛውንም እኔ ባታዊ ነኝ ቢባል እንኳን ከኛ ጋር ቀልድ የለም እዚያ አብይ አህመድ መቼም 666 ቀጥልስ በርብላ አያ መኮንን ብላው ጋዝ አያ መኮንን ራስ እባክህ ዝም ብለህ አዳምጥ ሚላስ እኔ እኮ አያ መኮንን መከላከያ እኮ አይደለም አያ መኮንን አንተ ድልዳል ነህ የአብይ አህመድ የሆነ እቃ የምታራግፍ ወይም የሆነ ነገር የምታደርስ ደንቆሮ ነህ ሰለቸው
ዋም ሰለቸን የሰለቸን እኛ ነን በመቅበር እናንተም ኦሮሮሮሮሮሮሮ የአማራ ህዝብ እኮ እንዳንተ በመቅበር ሰለች። ቆይ ግን እንዲሁ ለነገሩ እና ቆይ ሰሞኑን ማህበራዊ ሚዲያ ላይ ወጣ የሆነች እናት ስትናገር ሰምታል? አዳምጥ ሰምቼዋለሁ። የሆነች እናት ማህበራዊ ሚዲያ ላይ ሰምታል አይደል? ስለዚህ ፋኖ እየማረከ ወደ ቤተሰብ ይልካል፣ ወደ ፋኖ የመጣውን ገንዘብ ሰጥቶ ይልካል፣ የተገደለውን ያስረዳል። አብይ አህመድ ግን አስገድሎ የሚያስረዳ መንግስት አይደለም። አንተን እንዲያውም አማራን እጨርሳለሁ ስትል አማራ ክልል ገብተሃለክ አንተ የአብይ አህመድ ልክስክስ አስከሬ ቀይ ቦነት ደግሞ እሱ ቀይ ቦነት ደግሞ ለአማራ እናቶች የጀሪካ ግጥም ሆኗል። ልንገርክ እኔ ልንገርክ። እሺ ቀጥ አሁን ባለፈው የተናገረችው ሰምተሃል? እሱንም አው ሰምቻለሁ እኔ። እሱ አው ግልጽ ነው። አው እናንተን የነገራችሁት የልጁንም መሞት ማለት ነው። ማንም ቢሆን አይነግርም። የታወቀ እናንተ መንግስት ግን አልነገረም። እሱ አልነገረም። የታወቀ ነው። ግን ያው እንዴት የማይነገር ለምን? ቆይ እሺ ቀጥልሽ እኮ የሆነ ነገር ኬዝ ነገር ይኖራል። አንዴ የሆነ ነገር ስለሚኖር እኮ የመንግስት ምን ኬዝ አለው? በመሰረቱ እኮ መንግስት ህዝብን ሊጠብቅ እንጂ ህዝብን ሊገል ወይም አሁን እርስ በርስ አልከኝ። አዎ ትርፍ አንጀት ምንሻ ምናምን ሊገጥም ይችላል። ግን ምንሻ አሁን ፋራ ኮማንዶ የሚሰለጥነው እየመጣ ነው ወደኛ። ለምን ወንድም ገባው ፖለቲካው። ምንሻም እየመጣ ነው፣ ፖሊስም እየመጣ ነው። አንዳንድ ትርፍ አንጀት ወይም ወዳደር ጅቦች የአብይ አህመድ ገረዶች የወረዳ አመራር 1 2 3 ሊኖሩ ይችላሉ። እነሱንም ታውቃለህ። በአማራ ክልል ያለ መከላከያ ከአመራሩ ጋር ቢራና ውስኪ ሲጠጣ እየዋለ በግ ፍየል እያረደ እየበላ ግን አባልና ምንሻና ፋራ ኮማንዶ ግን እዳሪ ነው የሚያደር። ፋኖ ግን እዳሪ አያርም። ለምን? አባቱ አለ እናቱ አለ ከቤተሰቡ ጋር ነው። የሆነ ቦታ መሽገህ ቢያንስ እኮ ጠዋት እኮ የምትነሱ እናውቃለን። ከምሽጋችሁ ፋኖ መታ ጠብሳን ተዳለ እየተባለ እኮ 5 ሰዓት ቁርስ እንኳን አትበሉም እኮ። እኛ እኮ ፈታ ብለን ላላ ብለን የምንኖር። በቃ ልምጣ። በቃ ጠቁመኝ አቡ። የት ነው አንተ? የት ነው ያለ? ቪዲዮ ግባ እስቲ። አሁን ቪዲዮ አይመቸኝም። ኋላ ስትባረክ እየታፈሸነው እንዳትል። ይሄን ምላስህ እዚያው እንድቆርጥልህ ቪዲዮ ግባ። ታፈሸነው እንዲውኜ ነው ከዚህ ነው ምናምን እንዳትል። ቪዲዮ ግባ። ማስቼ እኔ አባት አልልም እንደዛ። ግባ አንተ የኔን ቪዲዮ ግባና ይኸውና ማን እንደሆንኩ የዛ ጊዜ ታውቃለህ። ኖርማል እኮ። አይ እሱማ ሁሉም ይወቅ ብዬ ነው። ሁሉም ይወቅ። ያው ፋኖ ሳይሆን በኢትዮጵያ ምድር አማራ የሌለበት አታገኝም። እኛ በአማራ አይደለም ኦሮሞም ይፈልጋል ነው የምልህ እኮ። ጃልመሮ የሚመራው የኦሮሞ ህዝብ የተበደለ የኦሮሞ ህዝብ ይፈልጋል። የደቡብ ህዝብ ይፈልጋል። የቤንሻንጉል ህዝብ ይፈልጋል። የትግራይ ህዝብ ይፈልጋል። ቪዲዮ ወጣ ነው የምልህ። ተክሎ ይጥላል። አንተ የኢትዮጵያ መከላከያ ሳይሆን አያ መኮንን፣ አንተ ትርፍ አንጀት የአብይ አህመድ ገረድ ነህ። አያ መኮንን አይ ቀጥል። ታብ አድርጉት እስቲ ለእነዚህ ትርፍ አንጀቶች። ቀጥል እስቲ አሁን የገባው ታብ አድርጉትማ። ወይ ፈጣሪ! በአንደኛው ክፍለ ዘመን ሰው ሲደነቁር ማየት እኮ በጣም ያሳዝናል። መማር አይደለም። ቀጥል ትርፍ አንጀት ቀጥል። በዘመን ሰው ሲደነቁር ማየት እኮ በጣም ያሳዝናል። አንድን ቆሮ በራስ መናገር አችልም። ታብ አድርጉት።
አብይ አህመድ እንግዲህ ግንቦት 24 ምርጫ ይላል። እንግዲህ አባቶች የተናገሩት ነው። ተራራ ላይ እንግዲህ ሄደው ነው ወይስ እንዴት ነው? ምርጫ እንዳለም ለብልጽግና ወዳደር ተርፋንጀት ካድሬዎች ለማስረዳት በጣም ይከብዳል። ለምን ጭንቅላታቸው ሳይሆን የሚሰራ ሆዳቸው ነው። ዳቢ የገባችሁ አውሩ እንጂ ታብታብ አድርጉት እስቲ። ታብታብ ለትርፍ አንጀት ምንሻ ብልጽግና ወዳደር ይሄ ህዝብ ሲሞት በህዝብ ደም የሚቀልድ በአንደኛው ክፍለ ዘመን ሳይማር የተማረ ህዝብ ነው። አንተ ደንቆሮ ዝበል ጀዝባ አንተ አህያ ዋቃፍ የት አባት ወቅት ታውቃለህ? አንተ ደደነዝ እዛ ከተማ ዳር ቁጭ ብለህ ያው ህዝብን እየዘረፍክ ሌባ የት ተዋጋሽ? የት ተዋጋ በለኝ። እኔ እኮ አማራ ክልል ነኝ። ዘራፊዎች እናንተ ናችሁ። የኦሮሞን የደቡብ ክልል ህዝብ ወይ ኬል ላይ ነው ያለ አለመኝ። ስለዚህ በልባክ ያላወቀ ሚዲያ ላይ የሚዲያ ጀግና ማታ ትከነፋለህ። ቪዲዮ ግባማ ማታ ሻት ችግር የለም። ሻት እንላለን። ቪዲዮ ግባማ እኮ ወላተ ደረዛፍ አረቃም አረጋ ተጣዝ ብላ አረቄ እየጠጣን የአማራን አረቄ እንደው እኮ የአማራ ክልል አረቄ ኮራፋ የጎጃም አረቄ እንደውም እየሰራች ነው። እንዴት ብትለኝ አያመቆነን አደንዝዝ እግሩን አስራ ረፋኖ እዚህ ያለልህ ትላለህ። መለኪያ አስራ የምትገደው ቆሮ አንተ ጀዝባ አዝበጥርስ የት አባት ወቅት ታውቃለህ? አህያ ሴቶች ጋር ሰፈር ውስጥ አፉን ይከፍታል። ክፍታፍ ደነዝ የት አባት አንተ ሌባ ህዝቡን እየዘረፍክ ሌባ ህዝቡን እየዘረፈ ብልጽግና ነው። ብራተ ቆምጣ ለማይ አብይ አህመድ ገረድ አንገረድ ውረድ አህያ ፈርበላ አህያ ልጅ ዳይቨር ምን አገባ ስለ ሽመልስ አብዲሳ ማለት የሞተ የበሰበሰ ግማታም ፎከታም ደውቆም ነው። ለኦሮሞ ያልጠቀመ ለአማራ አያስፈልግም። እንደውም አብያለሁ ለክልል ምን አገባ ደነዝ አረቄ አጠጣም። በጠዋቱ አረቄን ጠገብክ በቃ እኛ አረቄ አንጠጣም። አህያ እኛ አብይ አህመድ የሚልከው ዳይፐር ነው። ዋ የመሰለው እየጠጣ ተፈንግሎ እያገኘ ነው። አሁን እኮ የኦሮሞን መከላከያ እንትን የኦሮሞን ህዝብ አልነካም፣ ብሔር አልነካም። ይቅርታ አድርግልኝ። ግን ሽመልስ አብዲሳ የላከው መሀይም ግን ማለት ነው በጥፊ እያልን እየማረክ ነው። ክላሹን፣ ሞርተሩን፣ ዲሽቃውን፣ ዙን፣ መኪናውን፣ ጀነራሉን፣ ኮሎኔሉን አንተ ሽመልስ እርግጠኛ ነኝ ያልሞረላ እንዴ ደነዝ ያልሞረ ስትል ነው አንተ ደነዝ ሞኖ አህያ ደነዝ ያልሞረን ትደግፋለህ አንተ አህያ አረቄ እየጠጣህ ልጆቹ ራሱ ይመሰክራሉ። አንተ አህያ ጃልመሮ ለኦሮሞ ህዝብ ነፃ ሊያወጣ የወጣ ነው። እነ ሽመልስ አብዲሳ ግን ማለት ነው ገብቷላል። ይኸው ልንገርህ ጃልመሮ ደነዝ አረቄን ጠጣ። ዝም ብለህ ሰፈር ራሱ የአረቄ ሰፈር ይመስላል። አረቄን አጠጣ። የታባትን ተወቅት ታውቃለህ። አንተማ እኛ ሜዳ ላይ ነን። አማራ ክልል ይኸውልህ፣ እኛ ሜዳ ላይ ነን። አማራ ክልል ነን። እንግዲህ አማራ ክልልን ተቆጣ። አንተ ደንቆሮ ጠጃብ በቃ ህዝብ አትጥራ። ህዝብ ምንም አያደርግም። እናንተ ነው ሌባ እንጂ አንተ እንዳንተ አይነት ወሮበላ ዱርዬ የአማራ ህዝብ ክብር ነው። የአማራ ህዝብ ልጆች ነን። ማታ አብይ አህመድ ሽመልስ አብዲሳ እነ ባጫ ደበሌ ናቸው። እነ ያ ባንዶ የምትሉት ፈርሷል። ብራጁ ጅላ ነው ኢትዮጵያን የሚመራት። ለካለስቲ የተማረከ ደንቆሮ ነው። ፋኖ ተማርኮ አያውቅም።
አለማይ ህዝብ ምን ያደርገ? አማራ ኦሮሞ አትጥራ። በቃ ራስን ይችላል ተናገር። ሌባ ደነዝ እየሰረክ አንተ ለህዝብ ለአንተ ነው የምታገለው ሌባ። ይኸውልህ እኔ የኦሮሞን ህዝብ አልነካም። የኦሮሞ ህዝብ አቃፊ ነው። እኔ የምፈልገው ብርሃኑ ጁላን ነው የምልህ። ከዚህ ፊት ተማርኳል፣ አሁን እማርከዋለሁ። አስረግጬ የምነግርህ አሁን እማርከዋለሁ። ብርሃኑ ጁላ ታባት ታውቃለህ። በአንተ አፍ ደግሞ አይጠራም ቀዳዳ። እንዴት እሱም ሰው ነው እኔም ሰው ነኝ። ግን እንደ ብርሃኑ እንደ ብርሃኑ ጁላ ወታደር መብራት ወይ አዳምጥ። አንደንቆሮ ከሽንት ቤት ነው እንደምታወራው ድም ሳው እንዳለው እንደ ብርሃኑ ጁላ ወታደር መምራት ከሆነ ወታደር እያስጨረሱ መምራት ከሆነ ማንም ሕፃን ተነስቶ መምራት ይችላል። አይደለም ሕፃን እንስሳውን መምራት ይችላል። እንስሳ እኮ ቤተሰቡን እዞ የሚኖር ጀግና ነው። ምን ተበደልከ? ቀልቦ መግቦ ግን ብርሃኑ ጁላ ሲመረቀን ገባ ይላል ወደ አማራ ክልል። እንግዲህ ማህበራዊ ሚዲያ ላይ ሰሞኑን እናታችን ተናግራለች፣ ሰምተሃል። አንተ ግን እሱ ከሱ ጋር እየዶለት እንዳንተ ሌባ ሰርቃችሁ እንጂ የሰው ሞባይል ሰርቃችሁ ሰምቻለሁ እኮ ሌባ። በስቆት አንተኛ ነህ እኮ ሌባ። ህዝብን ያሸገርክ እንዳንተ ደነዝ ሌባ። ቀጥላለሁ በረንዳ ዳሪዋ ታፈር ብላ ያንተና አንተ በረንዳ ላይ ሰርቀት በላም። አረ ቪዲዮ ግባማ ቪዲዮ ግባማ ለምሳሌ ስብለ በቃ ሁሌ ሚዲያ ላይ እንደዚህ ስለ ሌባና ሰርታት በላም። ሰርተን እኛ እየበላን ነው። አማራ እኮ ነው መስራትን መኖርን አገርን ልጅ ራሱ ሁሉን ነገር ያስተማረ አማራ ነው። አንድ ሆሮ አንተ ተው አማራ ትጥራ። አማራ የተከበረ ህዝብ ነው። ተው እንዳንተ አማራንና ይጥራም ሌባ። አንተ ደነዝ ሌባ ነህ። እንዳንተ ሌባ አማራ ህዝብ እኮ ነቅቶበታል። ሌባ ደነዝ የተከበረ ያባራ አማራ በአንተ አፍ ደግሞ አይጠራም ሌባ። አጋዥ ላስገባልህ ብዬ ነው። አያ መኮንን ቀጥል እስቲ። ኧረ አንተ ሌባ ነህ። ተው ቆይ መኮንን ነህ ወይስ ትርፍ አንጀት? ትርፍ አንጀት ማለት የብልጽግና ካድሬ ማለት ነው። መከላከያ ማለት የአብይ አህመድ ወይም የብርሃኑ ጁላ አያ መኮንን ነው የምንለው። እና መኮንን ነህ ወይስ ትርፍ አንጀት ነው የምልህ? ኧረ አንተ ሌባ ስለ በለ ደግሞ ወደ ላይ ብርሃኑ ጁላ ጠራለህ እንዴ ደነዝ አያ የሰፈር ኮልኮሌ። ብርሃኑ ጁላ እኮ ሰካራም ቃሚ አጫጭ ጠጭ የሞተ የወረደ የድሃ ልጅ የሚያስበላ ቆሻሻ አይን ደንቆሮ ነው። ፈጣሪ ያደረገው እንደ አንድ ደንቆሮ ጥቅም የታየ ዋ። ከዚያ ውጭ መከላከያ ሆኖ ደግሞ የተማረከ ነው። ይሄን የተማረከ ደግሞ ዛሬ የሆነ ጊዜ ሰጥቶ አብይ አህመድ ሾመው። የኦሮሞን ህዝብ ለመሸወድ አብይ አህመድ አደረገው እንጂ ብርሃኑ ጁላ ለኦሮሞ ህዝብ እየጠቀመው አይደለም። ለምን የኦሮሞን ወጣትና የድሃ ልጅ ሰፈር አጥዳ እስቲ። ይኸውልህ ከአንተ ኋላ ሰፈርን አጥዳ እስቲ መጀመሪያ መከላከያ ወይም ብርሃኑ ጁላ ይገለኛል ሳይሆን መቅበር አስቸገረው ነው የምልህ። ኧረ ምን አባት ትቀብላለህ አንተ ራስህ ሞትኩ ነው ደነዛ ሌባ። ደግሞ ጠጉር ታሳድጋለህ እንደው ሌላ ከስ ጥርስን አትፈቅም እንደ መጀመሪያ ጥርስን ፋቅ እስቲ አንተ ደነዝ። ኧረ ተመስገን ነው እኛ እዚህ ጋር እንደናንተ የሆነ እስቲ ቪዲዮ ግባ። አንተ ምን አይነት ፊት አለ አንደንቆሮ። ኧረ በእናትህ የኔ ፊት አይተማ ትደነግጣለህ። ግባ እስቲ ቪዲዮ ግባ ነው የምልህ። ቪዲዮ ግባ አንተ ያያ ጥርስ ኡጋንዳይት መስራት ያለው ገልቱ ነው። ግን ሀገር እመራለሁና ሀገር አስመራለሁ ነው ስትቀጥም እንዳንተ ያለው አንተም ባገኝ ልንገርህ፣ አንተም ባገኝ የድንች ኩንታል የለም እንደ ኩንታል ድንች ነበር የምከትብህ። አልማያጅ እኔ ዋቃም እንደ ኬሻ ስታገለግል ብቻ ነው። ይሄ ዋቃ ማሊት ጀርካም ያስገባ ማቶ ቀጥል። እንደው ዛሬ እናንተን ነው የማስገባ። ሌላማ ተወው። ደነዝ ሌባ ያው ሰፈር አጣጣ አንተ እንዴት እስቲ ለምን አታስተካክሉም? ሰማ
ይሄ እኮ ተፈጥሮ ነው። ምን ችግር አለው? የእናንተ ጭንቅላታችሁ የዞረውን አስተካክሉት። ሚሞሪያችሁ የዳመነውን አስተካክሉት። በሰው ደም ላይ በሰው እንትን ላይ ቡሌ አፋሽ አፈር ብላ ሰው እየሞተ ቡሌ ስላፈስክ ነው አንተ የአብይ አህመድ ወይም የብርሃኑ ጁላ ገረዲውን አዳነች አቤቤ ዚስ ዊዝ ይዝ የምትል ኧረ እንደዚህኛ ተው ይነግራል። መቼ ተማርክ? ትምህርት ቤት እያዘጋችሁ አይ እሱን ዓለም አቀፍ ያወቀውና መድረክ ላይ ወጣ አዳነች አቤቤ ያው የኦሮሞን ህዝብ ወከለች። አዳነች ባንታ የኦሮሞ ህዝብ ያወከለች ደንቆሮ ተሸክማት እሳት ብቻ ትችላለች። ተሸክማት ነው ቀጥል ወይ እንደው ይሄን ማይም ላውርደው። አየ በጣም ደነቆረ አየ አረ ካንተ በላይ ቀጥል። አያ መቆጣ አታውቅም እንዴ? ተደማመጡ እንጂ መደማመጥ እንኳን አችሉ እና ደማመጥ አንተ ይያላ ቅድም ጓደኛ እኮ ይኸውልህ ያንተን ቤት 3-4 ቤት አፍርሻለሁ ግን እኔን ማግኘት አልቻለም። ቤት አፈረሰ እንጂ ልጆቹን ጥሎ ሄደ። አሁን አንተ አመራር ነህ፣ ግን ሲያው አመራር የሚባለው ነገር ልጆችን ሰብስበህ ከፋኖ ጥቃት ስታድናቸው ነው። ግን አንተ ተደብቀህ እዚህ ትቀደዳለህ። አንቀዳዳ አህያ መኮንን ድልዳል አረቂያም ነህ እኮ አንተ አታውቅም እንዴ? ወይ አረቂ መጠጣቴን አብረህ አላየኸኝ? ቦታ ራሱ እኮ የአረቂ ቦታ እኮ ነው። እግዚአብሔር የሆነ ደህና ቦታ ተናበቡ። እስቲ ቀጥል። አህያ ወደ ላይ አንሽንታም ተረጋጉ። አንተ አጎት እየተወለድክልሽ እየተረጋጋን ምነው ማውራት በራ አውራ እንጂ አውራ አንተ አረቂያ አውራ እንጂ አንተ ዲቃላ ቆይ አንድ ሰው ላስገባልህ እስቲ። ሴቱና ካንተ በላይ አንተ ወንድ ቁላ እንጠለጠልክ እንጂ ወንድ መስለህ ጀግና የሆነ ሴት ላስገብ እስቲ። አሁን ትንገርህ ስለ መከላከያ አቋም እንዴት እንደሆነ እስቲ ንገራት እስቲ። አንተ ቪዲዮ ግባ። ግን ኢንሳን ሳማት ገልብጬ ነው ማለት ኢንሳን አፈር ብላ እናት ሴት ማለት ሀገር ናት። እናት ማለት ሀገር ናት። አንተ ሴትና እናትን ሀገርን የማታውቅ ደንቆሮ። ለነገሩ የአብይ አህመድ የሰፈር ለማኝ ነህ አንተ። አያ መኮንን ገልብጤ ይበዳል። ሁላችሁም ቤተሰብ ሰላም ናችሁ? ሰላም ዲንሽ ሰላም እንኳን አትሉም እንዴ? ምን መለከትሻል? ሰላም ብለን እንዴት ነሽ? አለሁ እግዚአብሔር ይመስገን። መመልከትማ ግጥም አድርጎ ይመለከተኛል። ግን ሀሳብን በሀሳብ የማሸነፍ መንገድ ብትፈጥሩ እንጂ በጭቅጭቅ የምታመጡት ለውጥ ስለሌለ ጥያቄ ካለ እስኪ ጥያቄህን አቅርብ። ከዛ ውጭ እዚህ ጋር መሰዳደቡ